ታሪኩ የሚጀምረው በጎበዝ ቦክሰኛ ኪም ጎንዉ ነው። በቦክስ ውድድር ያሳየው ብቃት ሁሉንም ያስደንቃል። ከውድድሩ በኋላ ደግሞ ሌላ ብርቱ ቦክሰኛ ከሆነው ሆንጉጂን ጋር ጓደኛ ይሆናል። ይህ ጓደኝነት በታሪኩ ውስጥ ትልቅ ሚና ይጫወታል። ነገር ግን ጎንዉ ወደ ቤቱ ሲመለስ እናቱ በከፍተኛ ዕዳ ውስጥ መውደቋን ያውቃል። እናቱ ንግዷን ለማዳን ስትል ከአደገኛ አበዳሪዎች ገንዘብ ተበድራለች። ነገር ግን ይህ ብድር በተንኮል የተሞላ ነበር። እናም በጣም ከባድ ወለድ ሊከፍሉ ይገደዳሉ። በሌላ በኩል ኪም ዮንግ ጊል የተባለ ኃይለኛ የብድር ማፊያ ሰው ደካሞችን በመጠቀም ሀብቱን እያሳደገ ነው። ሰዎችን በማታለልና በማስፈራራት የሚፈልገውን ሁሉ ያገኛል። ጎንዉ እናቱን ለማዳን ሲሞክር ከእነዚህ ወንጀለኞች ጋር በቀጥታ ይጋጫል። የመጀመሪያው ግጭት በጣም ከባድ ነው። እሱም እናቱን ለመከላከል ሕይወቱን ሳይቀር ይሰጣል። ይህ ገና መጀመሪያ ብቻ ነው። ጎንዉ እና ውጂን በአንድነት እነዚህን አደገኛ አበዳሪዎች ለመቃወም ይወስናሉ። ነገር ግን የሚጠብቃቸው ጦርነት ከገመቱት በላይ አስፈሪ ነው። ፓርት 2 ላይ ጎንዉ እና ውጂን ከኃይለኛ አጋሮች ጋር እንዴት እንደሚተባበሩ እናም በኪም ዮንግ ጊል ላይ የመጀመሪያ እርምጃቸውን እንመለከታለን። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያድርጉ እና ፓርት 2 እንዳያመልጣችሁ የደወል ምልክቷን ያብሩ። እናመሰግናለን።